የአዲስ አበባ ገቢዎች ቢሮ በግብር ከፋዮች የባንክ ሂሳብ እገዳ ላይ ጠንካራ ቁጥጥር መጣሉን አስታውቋል። የአዲስ አበባ ገቢዎች ቢሮ የግብር ከፋዮች መብትን ለመጠበቅና ያለ አግባብ የሚከናወኑ የባንክ ሂሳብ እገዳዎችን ለመቆጣጠር የሚያስችል አዲስ መመሪያ ተግባራዊ ማድረጉን አሳውቋል። ይህ እርምጃ የተወሰደው የቅርንጫፍ ጽሕፈት ቤቶች ከዋና ቢሮ ፍቃድ ሳያገኙ የንግድ ድርጅቶችን የባንክ ሂሳብ በዘፈቀደ እንዳያግዱ ለማድረግ ነው ተብሏል። ይህ ቀደም ሲል ያለ ቅድመ ማስጠንቀቂያ በሚወሰዱ እርምጃዎች ሳቢያ የንግድ እንቅስቃሴያቸው ለተስተጓጎለባቸው ነጋዴዎች ምላሽ ለመስጠት እንደታለመ ነው የተገለጸው። የቢሮ ኃላፊ አቶ ቢኒያም ምክሩ በቅርቡ ከግብር ከፋዮች ጋር በነበራቸው ውይይት በኦዲተሮች የግል ውሳኔ ወይም በጥቃቅን ስህተቶች ምክንያት የሚጣሉ እገዳዎች በኢኮኖሚ ላይ ጉዳት እያደረሱ መሆኑን አምነዋል። ከዚህ በኋላ እገዳው የሚጣለው በዋና ቢሮ ከፍተኛ አመራሮች ተመርምሮና ሌሎች የገቢ አሰባሰብ አማራጮች ሁሉ መጠናቀቃቸው ሲረጋገጥ ብቻ እንደሆነ ገልጸዋል። ከዚሁ ጋር ተያይዞ በውይይት ላይ የተሳተፉ ነጋዴዎች በቢሮ ገበያ ጥናትና የዋጋ ግመታ አሰራር ላይ ቅሬታቸውን አሰምተዋል። በተለይም የዋጋ መረጃ ቋቱ የምርቶችን ጥራትና ብራንድ ግምት ውስጥ ባለማስገባቱም ዝቅተኛ ጥራት ያላቸው ምርቶች ላይ የተጋነነ ግብር እየተጣለ መሆኑን አስረድተዋል። ቢሮ ለዚህ ምላሽ ሲሰጥ የመረጃ ቋቱ አሁን ላይ ወደ 16000 ምርቶች ማደጉንና ነጋዴዎች ከተቀመጠው ዋጋ የተለየ ምርት መሆኑን የሚያሳይ ማስረጃ ካቀረቡ ማስተካከያ እንደሚደረግ ቃል ገብተዋል። በተጨማሪም የሰው ንክኪ ለመቀነስ በቴክኖሎጂ የተደገፈም የኦዲት አሰራር ተግባራዊ እንደሚደረግና ለግብር ከፋዮች ወቅታዊ መረጃ የሚደርሳቸው የዲጂታል ግንኙነት መድረኮች መዘጋጀታቸውንም ቢሮ አሳውቋል።